ቀጣዩ ዘመን እሱ እንደሚሆን እያወቅ ነው አሁን መዘናጋት አያስፈልገንም እሱ ላይ ትኩረት ሰጥተን ከታች ከተማሪዎቹ ጀምሮ ትኩረት ተሰጥቶ ቢሰራበት ላይ ስታርታፖች ትኩረት ሰጥተው እዚህ ላይ ስራ ቢሰሩ ኢንቨስተሮች እዚህ ላይ ኢንቨስት ቢያደርጉ ትልቅ ለውጥ ይመጣል ብዬ አስባለሁ ምክንያቱም ከሱ ማይለቀን ከሆነ እሱ ላይ መስራት ያለን አማራጭ ቶማስ በሀገር ውስጥ በተለያዩ የቴክኖሎጂ ውድድሮች ካለፈ በኋላ በብሪክስ ዓለም አቀፍ የክህሎትና የቴክኖሎጂ ውድድር ላይ ኢትዮጵያን ወክሎ በመሳተፍ የብር ሜዳሊያ ተሸላሚ ሆኗል። ነገር ግን ቶማስን ካገኘው ሜዳሊያ በላይ ያስደነቀው ሌላ ትልቅ እውነት ነበር። ያም የኢትዮጵያ ወጣቶች በዓለም አቀፍ መድረክ ላይ እኩል መወዳደርና ማሸነፍ እንደሚችሉ በተግባር ማየቱ ነበር። ተስፋም እንዲኖረን አድርጎናል። ሞር ከኛ ይልቅ ሌሎች ቻይናዎች ምናምን እዚህ ላይ አድቫንስ የሆኑ እና ጥለውን የሄዱ አይነት ነገር ይሰማን ነበረ። እዛ ሄደን ግን ኮፒት አድርገን የሆነ እንትን ስናመጣ ለካ ብዙ አራቁንም የሚል ስሜት ፈጥሮብኛል። በጣም የመፍጠር አቅም የማሰብና የሆነ ነገሮችን ለመስራት ፍላጎት እጥረት እንደሌለብን ያየሁት ከሌላው ብዙ ቦታ ኮምፒቲንግ ሳረግ ውጭ ላይ ቨርቹዋል ምናምን በጣም ሐሳቦች ይፈልቃሉ ከኛ ከኢትዮጵያኖች ምናልባት ችግር እየሆነ ያለው መሬት ላይ አውድሮ ወደ ስራ የመግባት ሁኔታ ነው ትልቅ ችግር እየሆነ ያለው እንጂ የመፍጠሩ ላይ ጎበዝን ባይነኝ ግን ምንድነው ያን የፈጠርነውን ቴክኖሎጂ መሬት ላይ አግኝተን አውርደን የተለያዩ ፋይናንሻል ድጋፎች የማግኘት ምናምን ትልቅ ቻሌንጆች አሉ። ዛሬ ቶማስ ተማሪ ብቻ አይደለም፣ እሱ ስኬታማ የቴክኖሎጂ ስራ ፈጣሪም ጭምር ነው። ከጓደኞቹ ጋር በመሆን አፍሮፒያንቲክ የተሰኘ ድርጅት መስርቶ ለተለያዩ ድርጅቶች ሶፍትዌሮችን እያለሙ እያቀረቡ ይገኛሉ። የአፍሮፒያንቲክ እንደዚህ ሶፍትዌር ማበልጸግ ላይ አይኦቲ ላይ ሮቦቲክስ ላይ የሚሰራ ድርጅት ነው። ከኔና ከሁለት ጓደኞች ጋር ሶስቱን የመሰረትነው ድርጅት ነው። አሁን ሶፍትዌር ላይ ነው እየሰራን ያለ ነው። ለተለያዩ ድርጅቶች የተለያዩ ሶፍትዌሮችን እያመረትን እያለማን እንሸጣለን። አሁን ላይ ለተለያዩ ድርጅቶች የተለያዩ ሶፍትዌሮችን እየሰራን ነው። በተለይ ሆቴሎች ላይ ዲጂታል ሜኑ ዌብሳይቶችን እያበለጽግን እናቀርባለን። ሌሎችም ኢኮሜርስ ዌብሳይቶችን ለተለያዩ በተለይ ስታርታፕ ለሆኑ ሌሎች እንደዚህ የሚሸጡ ምርቶች ያሏቸው እንትኖች ኢኮሜርስ ዌብሳይቶችን እየሰራን እንገኛለን። ሉሲ ፕሮጀክት አሁን ካለው ከሁለት ዓመት በፊት ነበር የጀመርናት። ስትጀምር ምንድነው ቤት ውስጥ ያለው ዲቫይሶቻችንን አውቶሜሽን ከማድረግ አሳቢ የተነሳ ነው። ቤት ውስጥ ያሉ ዲቫይሶቻችንን እስከዛሬ ማኑዋሊ ነበር የምንጠቀማቸው። ከዚህ በኋላ ደግሞ ኤአይ ኢንተግሬት ሆነው በሳውንዳችን እንደዚሁም የተለያዩ ሴንሰሮችን ተጠቅመው ራሳቸውን ኮንትሮል እንዲያደርጉ ነው ዋናው ሀሳቤ። ሉሲ ምንድነች? ሮቦት ነች። ሂዩማኖይድ ሮቦት ነበር የመጀመሪያው ቨርዥን። ሂዩማኖይድ ሮቦትና ቤት ውስጥ ያሉ አክቲቪቲዎችን በሷ ታግዘን እንድትሰራ ነው። ከምትሰራቸው ውስጥም አንዱ ቤት ውስጥ የተለያዩ ቋንቋ እንትኖች ቢኖሩ እነዛን ቋንቋ እየተረጎመች ሶልቭ እንድታደርግ ነው። ሌላኛው ትልቁ ደግሞ አይኦቲ ነው። አብራ ከሉሲ ከሮቦቷ ጋር አይኦቲ ኢንተግሬት ሆኗል። ቤት ውስጥ እሷ ባለችበት አካባቢ ላይ ሁሉንም ዲቫይሶች ማዘዝ እንድንችል አምፖል፣ የተለያዩ ሌሎች ዲቫይሶችን ውጭ ያሉ የአግሪካልቸር የውሃ ማጠጫዎች ሊሆን ይችላሉ። እንዲሁም ሌሎች ማንኛውንም ዲቫይሶቻችንን ድምጻችንን እንዲሁም ከሷ ጋር አሁንም የተገናኘ በኢንተርኔት የሚቆጣጠር አፕሊኬሽንም አላት። አፕሊኬሽን ተጠቅመንም ቤት ውስጥ ያሉ ዲቫይሶቻችንን ኮንትሮል ማድረግ የምንችልበት ነው ማለት ነው። ከዲቫይሶች ውስጥም በር፣ የተለያዩ መስኮቶች፣ አምፖሎች እንዲሁም ሌሎች ኤሌክትሪካል ዲቫይሶችን መቆጣጠር የምታስችል ፕሮጀክት ነች። ሉሲ የተባለች መጀመሪያ ፕሮግራሙን እየሰራው ፓይተን የሚባል ፕሮግራም ነበር ኮድ እያደረኩ። ሉሲ የሚለው በቀላሉ ሌሎች ስሞች ነበሩ። ሌሎች ስሞቹ በቀላሉ ኮምፒውተሩ አልሰማኝ አለኝ።
እና ሉሲ የምትለው ደግሞ በቀላሉ ሰማውና ከታሪካዊ እንትኖቿም እንደ ኢትዮጵያዊ ከሷ ጋር አያይዤ ሞር ቢሆን ይሻላል ብዬ ዋነኛው ግን ኮምፒውተሩ አልሰማ በማለቱ ነበር ሉሲን የመረጥኳት። በዛውም ለካ ግን ትልቅ ትርጉም ነበረው ለሮቦቷ። ሲቀጥልም እንደ የመጀመሪያ ነበረች ሉሲ። እንደማቀው እንደጀመርኳት ሌሎች ሮቦቶች ኢትዮጵያ ላይ አልተሞከሩም። ሉሲ የመጀመሪያዋ ነበረች። ከሱ ተያይዞ ሉሲ ብለናታል ማለት ነው። ወደፊት ማኑዋል ሲስተሞች እንደሚቀሩ እርግጥ ነው። አይኦቲ ግዴታ መምጣት አለበት። ውጭ ሀገር ላይ እየተለመደ መጥቷል። ኢትዮጵያ ላይ ደግሞ ለምን ይሄ ነገር ተግባራዊ ሆኖ ሰዎች ተጠቃሚ አይሆኑም? የተለያዩ ኢንዱስትሪዎች ላይ አሁንም ማኑዋሊ ነው ነገሮችን እየተጠቀምን ያለ ነው። ነገር ግን መሆን የለበትም። ቤቱ ቁጭ ብሎ ሰንበዲ ማሽኑን ማዘዝ አለበት። ከሱ ታስቦ ነው ሉሲ ተግባራዊ የሆነችው ማለት ነው። ምስራቅ ፖሊቴክኒክ ኮሌጅ እየተማርኩ በነበረበት ምስራቅ ነበር የጀመርኩት። ከዛ ነው ወደዚህ ግቢ የመጣሁት። ምስራቅ ላይ ነበረ ሉሲን የጀመርናት። እዛ እንደውም በጣም ብዙ ፊቸሮች ነበሯት። ወደ 30 የሚደርሱ ተግባራቶች ትሰራ ነበረ። ሰዓት ትናገራለች፣ ከሰው ጋር ቻት ታደርጋለች በድምፅ ቤት ላይ ቁጭ ብለህ ብቸኝነት እንዳይሰማህ እሱን ነበራት። እና ሉሲ እንደውም ከመጀመሪያ በፊት ራሱ እነዚህ እንትኖች ኤአይዎች አልመጡም ነበረ። እነዚህ ቻትጂፒቲ ጄሚኒ አልመጡም ነበርና በጣም አስደናቂ ነበረ በወቅቱ። ከዛ በኋላ ነው እነዚህ ኤአይዎች እየመጡ እንትን ሲሉ ኖሮ የተለመደ የመሰለው እንደዚህ እንጂ ከዛ በፊት ራሱ ኮምፒውተር አንተን ማናገር ራሱ አዲስ ነገር ነበረ። እንዴት ስትለው ምላሽ መስጠቱ አስደናቂ ነበረ። አልመጡም ነበረ። ቢመጡም በድምፅ አልመጡም ነበረ። በወቅቱ ቻትጂፒቲ መጥቷል፣ ግን በድምፅ አልመጣም ነበረ። በቻት በጽሁፍ ነበር የመጣው። ሉሲ ደግሞ ያን ጊዜም በድምፅ መጣ ነበረ። ቶማስ ለሙያ ስልጠና ጠንካራ ተሟጋች ነው። ሙያ ብዙ ጊዜ በማህበረሰቡ ዘንድ ችላ የሚባል ነገር ግን ሰፊ የእድል የፈጠራና የስኬት ጎዳና እንደሆነም ደጋግሞ ያነሳል። የራሴን ነገር ፈጥሬ ወደፊት ራሴ ነገር ላይ መስራት ፈልጋለሁ የሚል አንድ ወጣት ቴክኒክና ሙያ ትልቅ እድል ነው። ምክንያቱም እዛ ስትገባ ከምትማር በላይ ፎከስ የሚያደርጉት እንዳየሁት አንተ እጅ ኑሮህ ወተህ ራስ ላይ ኢንቨስት እንድታደርግ ነው። ከስራ እድል ጋር ተያይዞ በጣም እየሰሩበት ነው ያሉት ቴክኒክና ሙያዎች። ይህ ደግሞ ለወጣቶች ትልቅ ነገር ነው። ወጣቱ አሁን ላይ ቅጥርን ብቻ ተስፋ እንዳያደርግ ስራ እየሰሩ ነው ያሉት። ከዚህ በኋላ ግን ቴክኒክና ሙያ እኔ እንደ እድለኝነት ነው የማየው። አንደኛ በአጭር ጊዜ የሆነ እጅ ሙያ ሲኖርህ ይሄ ትልቅ እድል ነው። በረጅም ጊዜ ልታገኘው የምትችለውን እንትን በአጭር ጊዜ እጅ ሙያተኛ ሆነህ የራስህ ነገር ላይ ስትሰራ ለእኔ ትልቅ ነገር ነው። እኔ አንድ ወንድሜ ቢኖር 12ኛ ክፍል የሚማር እንጃ ምርጫውን ወደዚህ እንዲያደርግ የምገፋው ይመስለኛል ቴክኒክና። ምክንያቱም የተጠቀምኩበት ስለሆነ ያን ኦፖርቹኒቲ እንዲያገኝ ያን የምመክረው ይመስለኛል ለወንድሜ። እንደሚታየው ነው እኛም ብዙ ተጠቅመንበታል ቴክኒክና ሙያ። አሁን እጃችን መስራት ይችላል። እኔ ጥገኛ ምንሆን አይመስለኝም። ያን ደግሞ እያገኘን ያለ ነው ከቴክኒክና ሙያ ትምህርቶች ነው። በሱም ስላለፍኩኝ እኔ በደንብ አውቀዋለሁ። ክህሎት ኢትዮጵያ ለእኔ አሁንም ትልቅ ተስፋዬ ነው። ትልቅ እድልም አግኝቼበታለሁ በሱ።
ራሴ ላይ ሰርቼ ራሴን እንዳይ ያደረገኝ እንትን ነው። ክህሎት ኢትዮጵያ እኔን ጨምሮ ሌሎችም ልጆች ብዙ ነገር ተጠቅመንበታል ከክህሎት ኢትዮጵያ። ክህሎት ኢትዮጵያ የመጀመሪያው ሀሳባችንን ተቀብሎ ያን ሀሳባችን ደግሞ መሬት ላይ አውርደን እንድናየው እውነት ይሆናል ይህ ሀሳቤ የሚለውን ነገር እንድንሞክር ትልቅ እድል ሰጥተውናል። ያን እድል ተጠቅመንም የተለያዩ ፕሮጀክቶችን ማልማት ችለናል እዚህ በስኪል ኢትዮጵያ። አሁን ደግሞ ወደፊት የተለያዩ ፋይናንሻል እንትኖች ጋር እያስተሳሰሩ ነው ያሉት። ከተሳካ ደግሞ እንግዲህ ራሳችን እንትን ብለን እንወጣለን ብዬ አስባለሁ። ምቹ ሁኔታዎች እስከሚመጡ ብሎ ሰዎች ቁጭ ይላሉ። እሱ አይደለም የሚያስፈልገው። ምቹ ሁኔታዎችን የምንፈጥረው እኛ ነን። እየሞከርን እየሞከርክ ስትታይና ያንተ የሰራቸው እየታዩ ነው ያ ምቹ ሁኔታ የሚመጣው። ምቹ ሁኔታ ቁጭ ተብሎ አይጠበቅም። ብዙ ጊዜ ስታርታፕ ወይም የራስን ሀሳብ ይዘህ ወደ መሬት ስታወርድ ምቹ ሁኔታዎች አይደለም የሚጠብቁ። ብዙ ከማርኬቱ ጋር ፋይት ታደርጋለህ፣ ከድርጅት ጋር ብዙ ነገር አለ። ወጣቶች እዚህ ነገር ላይ ቶሎ ተስፋን ባይቆርጡ፣ እኔም እሱን አንግቤ ስለሆነ እየሰራ ያለው ምንም አይነት ቻሌንጅ ቢመጣ ለመቀበል ሬዲ መሆን አለብን። ደግሞ እንደሚመጣም እርግጥ ነው። ስለዚህ ምቹ ሁኔታን መጠበቅ የለብንም። የሆነ ነገር ላይ ስንሞክር ብዙ ቻሌንጆች አሉ። እነዚህን ቻሌንጆች ግን የመጋፈጥ እንትን ቁርጠኛ ሊኖረኝ ይገባል። ኤአይም እየተማር ነው። እዚህ ኤአይ ቴክኖሎጂ ስራም እየሰራን ነው። አፍሮፒያ ላይ ስታርታፓችን ላይም እዚህ ስኪል ኢትዮጵያ ኢንኩቤሽን ላይ እሱ ላይም እየተሳተፍን እየሰራን ነው። ሁሉንም ግን ለሁሉም ታይም እሰጣቸዋለሁኝ። ለአንዱ አስበልጬ ምናምን ሳይሆን ለሁሉም የሚያስፈልጋቸውን ያክል ታይም በመስጠት ነው ማኔጅ እያደረኩ ያለው። ቀን ክላስ የሚሄድ ከሆነ የተሰጡ የስራ ፕሮጀክቶችን ሌሊት ላይ በመስራት እና ሁሉንም ለምን ምን ያክል ጊዜ ያስፈልገዋል በሚል ለሁሉም በእጅ ጊዜ መድቤላቸው በሱ መልክ ነው እያስኬድኳቸው ያለሁት ማለት ነው። ስራውንም ትምህርቱንም እና የኢንኩቤሽን ፕሮግራሙንም ማለት ነው። ወደፊት ህልሜ አሁን ባለንበት እየሰራንበት ባለው በተለይ ሮቦቲክስ እና አይኦቲ ዘርፍ ላይ ገናም ስለሆነ ገና አልተሰራበትም ኢትዮጵያ ላይ እኛ እየጀመርን ይመስለኛል። እሱ ላይ በደንብ ስራ ሰርተን አድቫንስ ነገር ስራ ሰርተን ኢትዮጵያን ጠቅመን እኛም የምንጠቀምበት ነገር እንፈጥራለን የሚል ህልም አለኝ። የትውልድ ቦታችን እጣ ፋንታችንን አይወስንም። በኤአይ ዘመን የማወቅ ጉጉት፣ ክህሎት፣ ጥረትና ጽናት ከትንሽ መንደር ወደ ዓለም አቀፍ መድረክ የሚወስዱ የስኬት ፓስፖርቶች ናቸው። እንኳን ወደ ዲጂታል ኢትዮጵያ በደህና መጡ። እኔ ሉሲ ነኝ። የወደፊቱ የዲጂታል ኢትዮጵያ አካል የሆነች የሮቦት እና የስማርት ቤት ሞዴል። ዲጂታል ኢትዮጵያን በጋራውን እናደርጋለን። ስለምን ማወቅ ይፈልጋሉ? ሁሉም መረጃ አሰጣችኋለሁ። አመሰግናለሁ። ስሜ ቶማስ ብርቅነህ ይባላል። ሉሲ ኤአይ ሮቦት እንዲሁም አይኦቲ ኢንተግሬሽን ወይም ስማርት ሆም ሞዴልን ሰርተን ጨርሰናል። ሞር ፎከስ ያደረግነው ስማርት ሆም ላይ ነው። አንዱ ዲጂታል ኢትዮጵያ 2030 ታርጌት ካደረጋቸው ነገሮች ውስጥ ስማርት ሆም ነው። ያ ስማርት ሆም ምን ይመስላል የሚለውን በሞዴል መልክ ነው ይዘን የመጣ ነው ማለት ነው። ከዚህ ፕሮጀክት እንደምናየው የመጀመሪያው አንዱ ስማርት ሆም ላይ ትልቁ የሚነሳው አምፖሎችን ኮንትሮል ማድረግ ነው። እዚህ ፕሮጀክታችን ላይ እንደማሳያ አምፖሎቹን በተለያዩ መንገዶች መቆጣጠር እንድንችል ነው ሰርተን ያመጣ ነው። የመጀመሪያው በሉሲ በሳውንድ ማንኛውም ሰው ቤት ውስጥ ሆኖ ድምፅን ሉሲ ወይም ሮቦቷ መስማት በምትችልበት ቦታ ላይ ሁሉንም ዲቫይሶች መቆጣጠር ይችላል። ማጥፋት፣ ማብራት እንዲሁም ሌሎች ፋንክሽኖችን ማድረግ ይችላል። ሌላኛው ደግሞ የትኛውን ቦታ ሆኖ በስልኩ ቤት ውስጥ ያሉ ዲቫይሶችን መቆጣጠር ይችላል። አምፖሎችን፣
ስቶቭ፣ የተለያዩ ሌሎችንም ፍሪጅ የመሳሰሉትን በድምፁ እንዲሁም በስልክ ኮንትሮል ማድረግ እንዲችል ነው ያደረግነው። ከሱም በተጨማሪ የተለያዩ ሴንሰሮች አሉ ቤት ውስጥ የተለያዩ ሙቀት ቢጨምር እሳት ቢነሳ እንደዚሁም የሴኩሪቲ ሴንሰሮችም አሉት። ኦን ከሆነ በኋላ ማንም ሰው ወደዛ ቢንቀሳቀስ ድምጽ እንዲያሰማ ማድረግ ይችላል። እነዚህ ነው። ሌሎችም እዚህ ጋር እንደምናየው ካሜራ አለ 360 ዲግሪ እየዞረ የቤቱን ሴኩሪቲ እንትን ይላል። እሱም አብሮ ከላምፖቹን ኮንትሮል ከምናደርገው አብሮ ሲስተሙ ላይ የተያያዘ ነው ማለት ነው። አንድ ላይ መቆጣጠር እንችላለን። ሌሎችም እዚህ ጋር ስማርት ትራሽ አለ። ቆሻሾችን ለመጣል የቆሻሻ መጣያ እጀታው በሩ የተበከለ ቆሻሻ ሊሆን ይችላል። ስለዚህ በእጃችን ሳንነካ ከሩቅ ሆነን ገና እኛን መጠጋት ሲያይ ራሱ ተከፍቶ ቆሻሾችን እንድንጥል ያግዘናል ማለት ነው። እዚህ ጋር የራሱን ኢነርጂ ለአንዳንድ ሴንሰሮችና ኮንትሮለሮች የራሱን ኢነርጂ ያመነጫል ከሶላር ኢነርጂ ማለት ነው። ኢትዮጵያ አካዳሚዎች የሮቦትና የስማርት ቤት ሞዴል ስለምን ማወቅ ይፈልጋሉ? ሁሉም መረጃ አሰጣችኋለሁ። አለሙ ተስፋ እባላለሁ። የስኪል ኢትዮጵያ ፕሮግራም ተሳታፊ ነኝ። እንደ አጋጣሚ ይህን እድል አግኝተን እዚህ ተወዳድረን ከገባን ጀምሮ ደግሞ በርካታ የሆኑ ድጋፎች፣ በርካታ የሆኑ ፕሮሰሶችን አልፈን የመጣ ነው። የተለያዩ ስልጠናዎችን ከቴክኖሎጂ ባለፈ ቴክኖሎጂያችንን ወደ ገበያ የምናወጣበትን ሲስተም የተለያዩ ስልጠናዎችን ስንወስድ ድጋፎችን ስናገኝ ነበር። በተጨማሪም አይዲያ ይዘን ገብተን ማቴሪያሎች ተሟልተውልን አሁን ላይ ያለበት ደረጃ አድርሰናል ማለት ነው። በፕሮቶታይፕ ደረጃ ቴክኒክና ሙያ የተማረ ተማሪ ኦልሬዲ እጁ ይሰራል፣ እጁ የተፍታታ ነው ብዬ ነው የማምነው እንደኔ። ወደኛ ሳመጣው ደግሞ እንደ አጋጣሚ ይህን ፕሮጀክት ጀምረን ከአንድ ዓመት በኋላ እንደገባን ፍሬሽማን ነበረን። ኤአይ በዚህ ኢንስቲትዩት ላውንች ተደረገ፣ ሳይበር ሴኩሪቲ እና ሮቦቲክስ። እኛ ከምንሰራው ደግሞ ሉሲ ኤአይ ሮቦት ኤንድ አይኦቲ ኢንቴግሬሽን ከምንሰራው እና የምንማረው ኤአይ አርቲፊሻል ኢንተለጀንስ ማች ያደረገልን። እኛ አሁን ሁለተኛ ዓመት የአርቲፊሻል ኢንተለጀንስ ተማሪዎች ነን። ያ ማለት እየተማረን የምንማረውን ነገር ደግሞ ፕሮጀክታችን ላይ እዛው ላውንች እያደረግነው እዛው እየሰራ ነው እንማራለን፣ መተን እዚህ ጋር እንተገብረዋለን። ለእኛ በጣም ጥሩ አጋጣሚ ነው ይሆናልን ማለት ነው። ምንድነው ሉሲ ኤአይ ሮቦት ኦልሬዲ ካምፓኒ አቋቁመናል። ለ3 አፍሮፒያንቲክ ፒኤልሲ አቋቁመናል፣ ከፍተናል። አሁን የፋይናንስ ለን ከባንክ ጋር የፋይናንስ በግቢው አመቻችነት በዚሁ ፕሮግራም አመቻችነት ከባንኮች ጋር የፋይናንስ ድርድር ላይ ነን። ኦልሬዲ እሱ ከተሳካ እኛም በኢትዮጵያ የዲጂታል ሲስተም ወይም የዲጂታል ጉዞ የራሳችንን አስተዋጽኦ ማድረግ እንደ ወጣትም ነገ የተሳካለት ምሳሌ የሚሆን የቴክኖሎጂ ካምፓኒ መሆን ነው አላማችን ማለት ነው። እንኳን ወደ ዲጂታል ኢትዮጵያ በደህና መጡ። እኔ ሉሲ ነኝ። ይህ የወደፊቱ የዲጂታል ኢትዮጵያ አካል የሆነችው የሮቦት እና የስማርት ቤት ሞዴል ነው። ዲጂታል ኢትዮጵያን በጋራ እውን እናደርጋለን። ስለምን ማወቅ ይፈልጋሉ? ሁሉም መረጃ አሰጣችኋለሁ።